ውድ ተመልካቾቻችን ዛሬ አንትሮፖሎጂ ፍሬሽማን ኮርስ ሳብጀክት እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ ሼር በማድረግ እንተባበር ማለት ነው። እንግዲህ ፍሬሽማን ኮርስ ላይ የሚሰጠው አንዱ ሳብጀክት አንትሮፖሎጂ ሲሆን ስለ አንትሮፖሎጂ ምንነት፣ አንትሮፖሎጂ የሚያጠናው ነገሮችና ውስጥ ገባ ብለን ብዙ ነገር እናያለን ማለት ነው። ወደ ቪዲዮ እንሂድ። እንግዲህ ዲፊኒሽን ኦፍ አንትሮፖሎጂ ስናይ to begin with the etymology of the term anthropology is a compound of two Greek words. etymology ማለት የቃሉ ስርወ ትርጉም ማለት ነው። የቃሉ አመጣጥ ቃሉ ለብቻው ከየት እንደመጣና የቃሉን ትርጉም የሚነግረን ኢቲሞሎጂ ይላል። ኢቲሞሎጂ ይሆናል ማለት ነው። በነገራችን ላይ በቀይ የተደረገባቸው ዋና ሀሳቦች ስለሆኑ እነሱን በትኩረት እንድትይዙልኝ። ኢቲሞሎጂ ማለት የአንድ ቃል የቃሉ ስርወ ትርጉም ማለት ነው። ስለዚህ አንትሮፖሎጂ የሚለው የሁለት የግሪክ ወርድ ሲሆን አንትሮፖስ ኤንድ ሎገስ ከሚለው ቃል የሚመጣ ነው ማለት ነው። አንትሮፖስ ኤንድ ሎገስ ከሚለው ማለት ነው which can be translated as a human being or mankind and reason study science respectively። ያ ማለት አንትሮፖስ የሚለው ቃል ሁማን ቢንግ ማንካይንድን ሲተካ ሎጎስ የሚለው ሪዝን ስተዲ ሳይንስ ነው ማለት ነው። ስለዚህ አጠቃላይ አንትሮፖሎጂ የምንለው የሰዎችን ነገር የሚያጠና የሰዎችን ዘር የሚያጠና ስለ ሰው የሚያጠና የትምህርት አይነት አንትሮፖሎጂ ነው ማለት ነው። ትርጉሙ እንደዛ ነው የሚነግረን ማለት ነው። ሶ አንትሮፖሎጂ ሚንስ ሪዝን አባውት ሁማንስ ስለ ሰው አመለካከት ምክንያታዊነት ዘ ስተዲ ኦር ኤሴንስ ኦፍ ሁማንካይንድ ኦር ሁማኒቲ ስለ ሰው የሚያጠና ሳብጀክት ነው ማለት ነው አንትሮፖሎጂ። ሞሮቨር ማን ሃዝ ቱ ኢምፖርታንት ካራክተር በተጨማሪም የሰው ልጅ ሁለት አይነት ካራክተር አለው፣ ባዮሎጂካል ኤንድ ካልቸራል። ባዮሎጂካል እና ካልቸራል የሚባል ማለት ነው። ኢት ኢዝ ቬሪ ኢምፖርታንት ቱ አንደርስታንድ ዛት ዘ ባዮሎጂካል ኤንድ ካልቸራል ካራክተር አር ኢንሴፓራብል ኤሌመንት። እነዚህንም ለማጣራት ለመረዳትም ጠቃሚ ነው። ያ ማለት ባዮሎጂካልን ካልቸራልንም ካራክተራቸው ኢንሴፓራብል ኤሌመንት ነው፣ የማይነጣጠል ኤሌመንት ነው፣ አንድ አይነት ነው። ሁለቱን ለማጥናት እያለ ነው። ካልቸራል ኢንፍሉዌንስ ሁማን ፊዚካል ስትራክቸር ኤንድ ዘ ቫይስ ቨርሳል። ካልቸራል ሁማን ፊዚካል ስትራክቸር ላይ ኢንፍሉዌንስ ይሆናል። ቫይስ ቨርሳል ነው ደግሞ ሲለን ሁማን ፊዚካል ስትራክቸርም ካልቸር ላይ ኢንፍሉዌንስ ይሆናል ማለት ነው። Yet this literal definition is not particularly illuminating. ያ ማለት ይህ ዲፊኒሽን የአንትሮፖሎጂ ዲፊኒሽን ኖት ፓርቲኩላርሊ ኢሉሚኔቲንግ ነው። ያ ማለት በሚገባ ማብራራት አይጠበቅብንም። ኢሉሚኔቲንግ ማለት በሚገባ ማብራራት ነው ይለናል። ለምን? ቢኮዝ a number of other academic discipline included sociology, biology, psychology, political science, economics and history also study human being። እነዚህ ሰብጀክቶች ስለ ሁማን ቢንግ ስለ ሰው ዘር ስለሚያጠኑ ስለሚናገሩ ኖት ፓርቲኩላር ኢሉሚኔቲንግ አብዛኛው በሚገባ አንትሮፖሎጂን ዲፋይን ማድረግ ተገቢ አይደለም ነው የሚለው። ምክንያቱም እነዛም ስለሚያጠኑ ይሄም ዘሴም ነው እንደዛ ነው የሚያጠናው ነው የሚለን ማለት ነው። እሺ what is the distinguish anthropology from all of the other discipline? አሁን ለምሳሌ እቺ እንደ ጥያቄ ናት። ለምንድን ነው አንትሮፖሎጂ ከሌላው ለየት የሚያደርገው ነው የምትለው ጥያቄዋ ማለት ነው። Anthropology is the study of people, their origins, their development and contemporary variation wherever and whenever they have been found. So እዚች ላይ ቀይ የተሰመረባት እንዳለ አሪፍ ነገር ነው ማለት ነው። በቀይ በነገራችን ላይ የተሰመረበት አሪፍ ዲፊኒሽን ነው ማለት ነው። So anthropology is the study of people, their origin. አንትሮፖሎጂ የሰዎችን የሚያጠና ሲሆን their origin, their development and contemporary variation wherever and whenever they have been found ማለት ነው። ሶ ይሄ አንትሮፖሎጂ የምንለው የሰው ዘሮችን መገኛ ያደጉበትን የተለያዩ ነገር ያደረጉበትን የትም ቦታ ቢሆን መቼም ቢሆን ያን ነገር የተገኘበትን አብዛኛው የሰውን ዘር የሚያጠላልን አንትሮፖሎጂ ነው ማለት ነው። It is a broad scientific discipline dedicated to the comparative study of human as a group from its first appearance on earth to its present stage of development. So a broad scientific discipline ነው። በጣም ሰፋ ያለ የሳይንቲፊክ ዲሲፕሊን ሲሆን እሱም ደግሞ የሰው ልጆች ፈርስት አፒራንስ ማለት የመጀመሪያ ጊዜ አፒር ካደረጉበት በመሬት ላይና ፕሬዘንት ስቴጅ ኦፍ ዲቨሎፕመንት እስከ አሁን ላይ እስከሚገኙበት ጀምሮ የሚያጠናልን የሳብጀክት አይነት ነው ማለት ነው።
all the discipline that study humans, anthropology is by far the broadest in scope. in scope በስኮፑ ማለት በሚያጠነው ስፋት ስኮፕ ማለት የአንድ እንትን የሚያጠነው ብሪድዝ ወይም ስፋቱ ነው ማለት ነው። በዛ አንፃር አንትሮፖሎጂ ስለ ሰው ልጅ የሚያጠነው በጣም በሰፊው ነው። ላይክ ስለ ሰው የሚያጠኑ ዲሲፕሊን አሉ። መጀመሪያ ላይ እንዳየነው እነ ሶሺዮሎጂ እነ ባዮሎጂ እነዛ አይነቶች የሚያጠኑት ጠበብ አድርገው ነው። አንትሮፖሎጂ ደግሞ ብሮደስት ኢን ስኮፕ ነው ማለት ነው። ከነዛ አንፃር ሲታይ እንግዲህ ኢን ሞር ስፔሲፊክ ተርም አንትሮፖሎጂ ኢዝ ኢንቨስቲጌት ኤግዛማይን አናላይዝ ያደርጋል። ስለምን? ስለ ሁማን ቢንግ ነምበርስ ኦፍ ሁማን ሶሻል ግሩፕስ ስለ ዲፈረንት ኤንቫይሮንመንት ኤግዛማይን ያደርጋል። ከአንዱ መንበር ወደ አንዱ መንበር ዳይቨርስ ዌይ ኦፍ ዘ ፒፕል ሊቪንግ ኢን ዲፈረንት ኤንቫይሮንመንት በሆነው ማለት ነው ሜምበርስ ኦፍ ዋን ስፔሱን ከዛ ጋር በማገናኘት ዳይቨርስ የሆነ ነገር ይፈጥርልናል። አናላይዝ ያደርግልናል። ሪሊጂን ሊሆን ይችላል፣ ቢሊፍስ ሊሆን ይችላል፣ ሶሻል ቮሉም ሊሆን ይችላል። ይሄ አንትሮፖሎጂ ነው ማለት ነው። አንትሮፖሎጂ ኢዝ አን ኢንተሌክቹዋል ቻሌንጅ ቲዮሬቲካል አምቢሽን subject which try to achieve an understanding of culture, society, humanity throughout detailed study of community life supplemented by comparison ማለት ነው። አንትሮፖሎጂ ኢንተሌክቹዋል ቻሌንጅ ነው። ቲዮሬቲካል አምቢሽን ሳብጀክት ነው። በቃ የሆነ ነገር አቺቭ ለማድረግ አንደርስታንድ ለማድረግ ስለ ሰዎች ምን ስለ ካልቸራቸው በሶሳይቲ ውስጥ ስላለው ሁማን ትራውት ዲቴል ስተዲ ያደርጋል። ስለ ኮሚኒቲ ላይፉ፣ ስለ አኗኗሩ፣ ስለ ባህሉ አጠቃላይ አንትሮፖሎጂ ዲፋይን ያደርግልናል፣ ያብራራልናል። ቻሌንጅ በመፍጠር ያን ነገር ያጠናል ማለት ነው። at the deepest level it's raised philosophically question which try to respond by exploring human life under different condition. በጥልቀት ደግሞ ስንመለከተው አንትሮፖሎጂ የሰዎችን ነገር የሚረዳው ፊሎሶፊካል ኩዌሽኖችን በመጠቀም ምላሽ በማግኘት ከሰዎቹ የሰዎችን አኗኗር አንደር ዲፈረንት ኮንዲሽን በተለያዩ በዲፈረንት ኮንዲሽኖች በመጠቀም ያጠናልናል ማለት ነው። as a matter of simplicity and brevity አንትሮፖሎጂ primarily offer two kinds of insight በሲምፕሊሲቲውና በብሬቪቲው በትንሽነቱና በብሬቪቲ በማጠርነቱ አንትሮፖሎጂ ሁለት ነገሮችን two kind of insight ኦፈር ያደርጋል ማለት ነው። ፈርስት የሚያደርገው ዲሲፕሊን ፕሮዳክትድ ኖሌጅ ነው። እውቀትን ነው ፕሮዳክት የሚያደርገው አባውት ስለምን ስለ አክቹዋል ባዮሎጂካል ኤንድ ካልቸራል ቫሪዬሽን ኢን ዘ ወርልድ በዓለም ላይ ስላሉ ካልቸራል ቫሪዬሽን ስለ ባህል ልዩነት አክቹዋል ባዮሎጂካል ስለ ባዮሎጂካል ልዩነትና ስለ ካልቸራል ቫሪዬሽን በዓለም ላይ ካሉ ያሉ ነገሮች ላይ ፕሮዳክት ኖሌጅ ያደርጋል ማለት ነው። እውቀት ያስነሳል። ለምሳሌ ካልቸራል ቫሪዬሽን ስል የአንድ ባህል ከአንድ ባህል ምንድነው ልዩነቱ የሚለው ባዮሎጂካሊም አንድ ሰው የተለየ ባዮሎጂካል ካለው ከዛ ሰው የተለየ ባዮሎጂካል ሊኖረው የቻለው በምንድነው የሚለው ኖሌጅ ያጠናል ማለት ነው። እሺ ሰከንድ ላይ ደግሞ አንትሮፖሎጂ ኦፈር ሜተድ ኤንድ ቲዮሬቲካል ፐርስፔክቲቭ ኤኔብሊንግ ዘ ፕራክቲሽናል ቱ ኤክስፕሎር ኮምፔር አንደርስታንድ ኤንድ ሶልቭ ዘ ቫሪድ ኤክስፕሬሽን ኦፍ ዘ ሁማን ኮንዲሽን። ይሄ ቫሪድ ኤክስፕሬሽን የሆነውን ነገር በፕራክቲስ ኤክስፕሎር ያደርጋል፣ ኮምፔር ያደርጋል፣ ያነጻጽራል፣ አንደርስታንድ ያደርጋል ኤንድ ሶልቭ ያደርጋል። ያንን ነገር ሶልቭ ያደርጋል ምን ሜተድና ቲዮሬቲካል ፐርስፔክቲቭን በመጠቀም ማለት ነው። እሺ ዲፊኒሽን ኦፍ አንትሮፖሎጂ አሁን ጨረስን። አሁን ደግሞ ሁለተኛው ቶፒክ ዘ ሂስቶሪካል ዲቨሎፕመንት ኦፍ አንትሮፖሎጂ ነው። የአንትሮፖሎጂ ሂስቶሪካሉ ታሪኩ ስለ በፊቱ ነገሩ አንትሮፖሎጂ ከየት ተነስቶ የት ደረሰ፣ ዲቨሎፕ ያደርገው ከም ተነስቶ ነው፣ እድገቱስ እንዴት ነበረ፣ ሂስቶሪካል ታሪኩን ነው የሚነግረን ማለት ነው። ላይክ ዘ አዘር ሶሻል ሳይንስ አንትሮፖሎጂ ኢዝ ፋየር ሪሰንት ዲሲፕሊን ሶ አንትሮፖሎጂ የአሁን ጊዜ ሪሰንት ዲሲፕሊን ነው እንደሚታወቀው እንደ ሌሎች የትምህርት አይነቶች። አንትሮፖሎጂ ደግሞ ቀረብ ያለው አሁን ላይ ዲቨሎፕ የሆነ ዲሲፕሊን ነው ማለት ነው። it was given its present shape during the 20th century የአሁን ሼፕ ያዘው በ20ኛው ሴንቸሪ ነበረ። but it is important for runner in the historical geographical travel writing and philosophy እነዚህን ደግሞ እንትን የሚልልን ኢምፖርታንት ጥቅሙ የሚያደርግልን ለምንድነው ሂስቶሪዮግራፊካሊ ለጂኦግራፊ ለትራቭል ራይቲንግ ለነዚህ ኢምፖርታንት ነበረ ማለት ነው አንትሮፖሎጂ። if we restrict ourselves to anthropology as a science discipline some would trust to root back to the European Enlightenment during the 18th century. if we restrict ourselves
ቱ አንትሮፖሎጂ አስ ኤ ሳይንስ ዲሲፕሊን እንደ ሳይንስ ዲሲፕሊን አንትሮፖሎጂን መቀበል ሪስትሪክት ቢያደርገን ባንችል ሰም ውልድ ትሬስ ቱ ሩት ባክ ቱ ዘ ዩሮፒያን ኢንላይትመንት ዱሪንግ ዘ 18 ሴንቸሪ በ18 ሴንቸሪ እንግዲህ ዩሮፒያን ኢንላይትመንት እንደነበር ይታወሳል። ሶ እሱን ባክ ቱ ዘ ዩሮፒያን ኢንላይትመንት ተመልሰን ማየት እንችላለን ማለት ነው። አዘር ውልድ ክሌም ዛት አንትሮፖሎጂ ዲድ ኖት አራይዝ አስ ኤ ሳይንስ አንትሊ ዘ 1815 በ1850 አንዳንዶች ደግሞ አልመጣም ብለው አርጊው ያደርጋሉ ማለት ነው። የት አዘር ውልድ አርጊው ዛት አንትሮፖሎጂ ሪሰርች ኢን ፕሬዘንት ዳይ ሳይንስ ኦንሊ ኮሜንስድ አፍተር ዘ ፈርስት ወርልድ ዋር አንዳንዶች ደግሞ ኦንሊ የፈርስት ወርልድ ዋር ከፈርስት ወርልድ ዋር አጀምሮ ነው የሚለውን አርጊው ያደርጋሉ ማለት ነው። ሶ የሂስትሪ ኦፍ ዲቨሎፕመንት ኦፍ አንትሮፖሎጂ ላይ አብዛኛው ሰው የተለያዩን ሀሳብ ያነሳል። Anthropology considered as a science of humanity originated in the region we commonly but inaccurately called the Western, notable in 3 or 4 Western countries: France, Great Britain, USA, and until the Second World War, German ማለት ነው። ሶ አንትሮፖሎጂ the science of humanity originated ያደረገው በእነዚህ ሪጅኖች ነው ማለት ነው። በፈረንሳይ፣ በግሬት ብሪቴን፣ በዩኤስኤ እና መጨረሻ ላይ ደግሞ አንትሊ ዘ ሰከንድ ወርልድ ዋር ማለት ነው። በመጨረሻ ላይ ጀርመንም አንትሮፖሎጂን ሳይንስ ኦፍ ሁማኒቲ አድርገው ኮንሲደር አድርገዋል ማለት ነው። The present academic anthropology has its root in the work and idea of the great ancient and medieval Greek. ያሁኑ ፕሬዘንት ላይ አካዳሚክ አንትሮፖሎጂ የምንጠቀመው ሩቱ ወይም ወርኩ አይዲያውም ሀሳቡም ግሬት አንሸንት ኤንድ ሜዲቫል ግሪክ ነው ማለት ነው። ሮማን ኤንድ ሄብሮ ፊሎሶፊ ማለት ነው። ኤንድ ሶሻል ቲንከር ማሉም አሉበት ማለት ነው። የነሱ አንትሮፖሎጂ ሩቱ ከነሱ ነው ማለት ነው። አሁን ለኛ ፕሬዘንት አካዳሚክ አንትሮፖሎጂ የምንጠቀምበት ማለት ነው። These people were interested in the nature, origin and intention of men and the morality and ethics of human relation። እነዚህ ደግሞ ሰዎች ኢንተረስትድ ነበሩ በምኑ በዚህ ኦሪጂኑ በኢንቴንሽን ኦፍ ማን and the morality and ethics of human relation በሰዎች በሞራሊቲም በኤቲክስም ኦፍ ሪሌሽኑ እነሱ ኢንተረስትድ ነበሩ ማለት ነው። while the root of anthropology can be generally traced throughout the history of Western culture as far back as ancient Greek social philosophy thinking. The discipline did not emerge as distinct field of study until the middle 19th century. እስከ middle 19th century ድረስ አንትሮፖሎጂ እንደ ስተዲ ፋይልድ ሆኖ አልመጣም ነበረ። እነዚህም አንትሮፖሎጂ ደግሞ የሚጠቀሙት እንደ ካልቸር አንሸንት ግሪኮች ሶሻል ፊሎሶፊ ቲንከሮች እንደ ካልቸር እንደ ሂስትሪ ኦፍ ዌስተርን ካልቸር አማካኝነት ፋር ባካስ አንሸንት ግሪክ ሶሻል ፊሎሶፊ ቲንኪንግ ኖት ኢመርጃስ ሶሻል ስተዲያን አድርገው ፋይልድ አድርገው አልተቀበሉትም ነበር ማለት ነው። Generally speaking, anthropology as academic discipline was born during the 19th century out of the intellectual atmosphere of enlightenment out of intellectual enlightenment ጀምሮ አንትሮፖሎጂ በ19ኛው ሴንቸሪ አንትሮፖሎጂ አካዳሚክ ዲሲፕሊን ሆነ ማለት ነው። which is the 18th century social philosophy movement ያ ማለት ነው። ሶሻል ፊሎሶፊ ሙቭመንት በኋላ ከዛ በ19ኛው ሴንቸሪ አንትሮፖሎጂ አካዳሚክ ዲሲፕሊን ሆነ ማለት ነው በአጠቃላይ ማለት ነው። but the late 1817 anthropology was begin to emerge a profession. A major inputs for its growth was the expansion of Western colonial power and their consequent desire to better understand the people living under colonial domination. በ1870 መጨረሻ አካባቢ ሌት አካባቢ ደግሞ አንትሮፖሎጂ ኢመርጅ አድርጎ ነበር አስ ኤ ፕሮፌሽን ማለት ነው። ይሄ ደግሞ ማጀር ኢንፑት የሆነው ደግሞ የዌስተርን ኮሎኒያል ፓወር ግሮዝ ማለት ነው ኤክስፓንሽን መስፋፋቱ በዛ አማካኝነት አንትሮፖሎጂ እንደ ፕሮፌሽን በ1870 መጨረሻ አካባቢ ተፈጥሮ ነበር ማለት ነው። During its formative years, anthropology became a professional primarily in museum. In this regard, in 1817-1818, many museums devoted to the study of humankind were found in European, North American and South America.
ፎርማቲቭ ይርስ በሚባልበት ሰዓት ደግሞ አንትሮፖሎጂ ፕሮፌሽናል ሆኖ ነበረ በሙዚየሞች ውስጥ ማለት ነው። በዚህም ምክንያት ደግሞ በ1870 እና በ1880 ሚኒ ሙዚየም ወይም አብዛኞቹ ሙዚየም የሁማን ካይንድ አንትሮፖሎጂ መገኛ ነው ብለው በኢሮፒያ በኖርዝ አሜሪካ እንድ በሳውዝ አሜሪካ አጥንተዋል ማለት ነው። አርሊ አንትሮፖሎጂስት mainly study small community in technology simply society such as society are often called by various names such as traditional, non-industrialized and simple society በማለት አርሊ አንትሮፖሎጂ ደግሞ ይሄንን እንትን አጥንተውት ነበረ በስሞል ኮሚኒቲ ውስጥ ማለት ነው። አንትሮፖሎጂስት ኦፍ ዘ አርሊ 18 emphasize the study of ሶሻል ኤንድ ካልቸራል ዲፈረንስ አሞንግ ሁማን ቢንግ። አንትሮፖሎጂስት ደግሞ በ1900 አርሊ አካባቢ ዘ ስቴዲ ኦፍ ሶሻል ኤንድ ካልቸራል ዲፈረንስ አሞንግ ሁማን ግሩፕ ብለው ኤምፌሳይዝ አድርገው ነበረ። ሄር ሜኒ ኦፍ ዘ ኢንዲጂኒየስ ፒፕል ኦፍ ናን ዌስተርን ወርልድ ኤንድ ዜር ሶሻል ኤንድ ካልቸራል ፊቸር ዌር ስተዲ ኢን ዲቴል ኤንድ ዶክመንት ዚስ አፕሮች ኮልድ ኢትኖግራፊ። ኢትኖግራፊ ይባላል። ይሄ ደግሞ ኢንዲጂኒየስ ፒፕሎች ናን ዌስተርን ወርልድ ኤንድ ሶሻል ኤንድ ካልቸራል ፊቸር ዌር ስተዲ ኢን ዲቴል ያድርጉበት። ባይ ዘ ሚድ 1800 however anthropologists attempted to discover universal human pattern and common psychological treaties that bind all human beings። ያ ማለት በ1900 መካከለኛው ጊዜ አንትሮፖሎጂስቶች አቴምፕት ያደርጉበት ነው ማለት ነው። ምኑን ዩኒቨርሳል ሁማን ፓተርኖችን ኮመን ባዮሳይኮሎጂካል ትሪቲዎችን በሁሉም ኦል ሁማን ቢንግ አማካኝነት አቴምፕት ያደርጉበት ነው። ይሄም ደግሞ ኢትኖሎጂ ይባላል ማለት ነው። ቅድም ላይ ኢትኖግራፊ ብለናል፣ አሁን ደግሞ ኢትኖሎጂ። ስለዚህ እቺ ነገር ቃሏ እንዳጠፋችሁ ፈተና ላይ ስለሚመጣ ባይዘው አብዛኞቻችሁ የኛን ቻናል ሰብስክራይብ ስላላደረጋችሁ ሰብስክራይብ በማድረግ እና ሼርም ለጓደኞቻችሁ በማድረግ አበረታቱን። ኢትኖሎጂ ኤምስ አት ዘ ኮምፓራቲቭ አንደርስታንድ ኤንድ አናላይዝ ኦፍ ዲፈረንት ኤትኒክ ግሩፕ አክሮስ ዘ ታይም ኤንድ ስፔስ። ኢትኖሎጂ የምንለው ኮምፓራቲቭ አንደርስታንድ ሲሆን አናላይዝ ያደርጋል ምንን ዲፈረንት ኤትኒካል ግሩፕ ዲፈረንት የተለያዩ ኤትኒካል ግሩፖችን በታይም እና በፕሌስ አናላይዝ ያደርጋል ማለት ነው። ኢን ኢትዮጵያ ፕሮፌሽናል አንትሮፖሎጂስት ሃቭ ቢን ስተዲ ካልቸራል ኤንድ ሶሳይቲ ኦን ኤ ሞር ኢንተንሲቭ ሌቭል ዋንስ ሲንስ ዘ ሌት 1850s almost inevitable. The initial emphasis was on ethnography, the description of specific customs, culture and way of life. In ኢትዮጵያ ደግሞ በኢትዮጵያ ደግሞ ፕሮፌሽናል አንትሮፖሎጂስት ካልቸር ኤንድ ሶሳይቲ ኢን ሞር ኢንቴንሲቭሊ ሌቭል በ1950 መጨረሻ አካባቢ ነበር ያጠኑት ማለት ነው። እሺ ሶስተኛው ደግሞ ቶፒካችን ስኮፕ ኤንድ ሳብጀክት ማተር ኦፍ አንትሮፖሎጂ ነው። የአንትሮፖሎጂ ሳብጀክት ማተር ምን ላይ ነው ማተር የሚያደርገው እና ስኮፑ ስፋቱ እንዴት ነው የሚለው እናያለን። አንትሮፖሎጂ ዘ ብሬድስ ኤንድ ዲፕስ ኦፍ አንትሮፖሎጂ ኢዝ ኢሜንስ ኦር ቫስት። የአንትሮፖሎጂ ብሬድስ እና ዲፕሱ በጣም ትልቅ ነው፣ ኢሜንስ ነው፣ ቫስት ነው፣ ወለል ነገር ነው የሚለን። ዜር ኖ ታይም ኤንድ ስፔስ ሊፍት አስ ፋር አስ ማን ኤግዚስት it is so wide as an ocean። እንደ ኦሽንም በጣም ሰፊ ነው። in other words the temporal dimension cover the past, the present and even the future። so scope የምንለው የበፊቱንም የአሁኑንም እና የሚመጣውንም ስተዲ የሚያደርግልን ቴምፖራሪ ዳይሜንሽን ኮቨር ያደርጋል እነዚህን ማለት ነው። in terms of the special dimension anthropology study from arctic to desert, from megapolis to hunting gather era። እኔም ደግሞ በስፔሻል ዳይሜንሽን ዘናየው አንትሮፖሎጂ ከአርክቲክ እስከ ዴዘርት ከጫፍ እስከ ጫፍ እስከ በረሃ ከፍሮም ከመጋፖሊ እስከ ሃንቲንግ ጋዘር ኤሪያ። መጋፖሊ ማለት ጂኦግራፊ ላይ እንግዲህ እንደምታውቁት በጣም ሰፊ የሆነ ከተማ ነው። ሃንቲንግ ጋዘሪንግ ኤሪያ ደግሞ ገጠር አካባቢ ያለ ነው። ስለዚህ ከዛ እስከዛ ሰፋ ያለ ነው ዳይሜንሽኑ ማለት ነው። ዘ ዲሲፕሊን ኮቨር ኦል አስፔክትስ ኦፍ ሁማን ዌይ ኦፍ ላይፍ ኤክስፒሪየንስ ኤንድ ኤክስተንስ አስ ሁማን ሊቭ ኢን ሶሻል ግሩፕ። ዲሲፕሊን ኮቨር የሚያደርገው ደግሞ አስፔክት ኦፍ ሁማን ዌይ ኦፍ ላይፍ ነው። ኤክስፒሪየንስ እና ኤክስተንሽን ነው ማለት ነው። ኢት ታች ኦል አስፔክት ኦፍ ሁማን ኮንዲሽን አስ ፋር አስ ዜር ኢዝ ሪሌሽን ቢትዊን ሁማን ቢንግ ኤንድ ናቹራል ኤንቫይሮንመንት ኤንድ ማን ኤንድ ማን። ይሄ ደግሞ የሚለን አንትሮፖሎጂ ሁማን ኮንዲሽን አስፔክት
አስፔክቶችን እንዳለ ይነካል ማለት ነው። ከሁማን ጋር ሪሌሽን ያላቸውን ናቹራል ኢንቫይሮንመንትም እንዳለ ያጠቃልሎ ያጠናል ማለት ነው። አንትሮፖሎጂ ስተዲ ሁማኒቲ ዊዝ ኢትስ ኦል አስፔክት ኦፍ ኤክስተንስ ኤንድ ኢትስ ኦል ሚንስ ኦፍ ዲፈረንት ዳይቨርስ ኤንድ ሲሚላሪቲ ማለት ነው። ዌር ኤቨር ሁማን ዜር ኢዝ ኦልዌይስ አንትሮፖሎጂ ዌር ኤቭሪ ሁማን በሁሉም የትም ዌር ኤቭሪ ሁማን በየትኛውም ሰው ላይ አንትሮፖሎጂ አለ ማለት ነው፣ ይጠናል ማለት ነው በዛ ላይ። ስለዚህ አንትሮፖሎጂ ይህናል በጣም ሰፋ ያለ ስኮፕ ያለው ነው ማለት ነው። አራተኛ ላይ የምናየው ቶፒክ ደግሞ ሰብፋይልድ ኦፍ አንትሮፖሎጂ ነው። ዜር ኢዝ ኖ ታይም ስፔስ ኤንድ ካራክተር ሊፍት ቱ ስተዲ ሁማን ቢንግ ኢትስ ሶ ዋይድ አስ አን ኦሽን። ሶ ስኮፑን እንዳየነው አንትሮፖሎጂ እንደ ኦሽን በጣም ሰፊ ነው ይላል ማለት ነው። ኖ ታይም ስፔስ ኤንድ ካራክተር ኦፍ ሊፍት ኦፍ ስተዲ ሁማን ቢንግ። ሶ ስተዲ ኦፍ ሁማን ቢንግ ላይ ምንም ያህል የሚሸፍነን ነገር እንዳናጠና የሚያደርገን ነገር የለም፣ ሁሉንም እናጠናለን ማለት ነው። አኮርዲንግ ቱ ኢትስ ሪኳየርድ ቱ ዲፋይን and understand in depth. Accordingly, anthropology has often categorized into four major subfields. በአራት ማጀር ሰብፊልድ እንከፍለዋለን ማለት ነው። በምን required to divide and understand in depth ወደ ውስጥ የማጥናት ስናጠና እንዲመቸን ወይም ከፋፍለን ያደርጉታል ማለት ነው። ስለዚህ በአራት መንገድ ይከፍሉታል ማለት ነው። እሱም ፊዚካል ወይም ባዮሎጂካል አንትሮፖሎጂ፣ አርኪኦሎጂ፣ ሊንጉስቲክ አንትሮፖሎጂ ኤንድ ሶሻል ካልቸራል አንትሮፖሎጂ ብለው ለአራት ይከፈላል ማለት ነው። አራቱንም በዝርዝር ጥርት አድርገን በቀጣይ ክፍል እናያለን። ለአሁኑ ክፍል ይሄን አልካልን ይበቃናል። ውድ ተመልካቾቻችን ቻናሉን ለእናንተም ስለማይጎዳችሁ እኛን ደግሞ እንድታበረታቱን ሲል ስለሚጠቅመን ላይክ፣ ሰብስክራይብ ያደርጋችሁ እንዲሁም ለጓደኞቻችሁ ሼር ያደርጋችሁ አበረታቱን። ቀጣይ በጥራት ሰብፋይልድ ኦፍ አንትሮፖሎጂ ላይ ያሉትን ፊዚካል፣ አርኪኦሎጂካል፣ ሊንጉስቲክ አንትሮፖሎጂ እና ሶሻል ካልቸራል አንትሮፖሎጂ በጥራት እናያለን ማለት ነው። ስላዳመጣችሁኝ አመሰግናለሁ።